ሄይ ገርሊ፣ ዛሬ ግሎ እንድታረጊ የሚረዱሽን ቲፖች ሼር አደርግልሻለሁ። እናም ኖት እያልሽ ተከታታይ። ሌትስ ጌት ግሎዊንግ ሲስ። ሺያ በረር ለሚያበራ ቆዳ። ሺያ በረር ለቆዳ በጣም ተስማሚ ነው፣ በተለይ ለደረቅ ቆዳ፣ ምክንያቱም በውስጡ ቫይታሚን ኤ እና ኢን ስለሚይዝ ቆዳን ሃይድሬት በማድረግ ለስላሳና የሚያበራ ቆዳን ይሰጥሻል። ሻወር ከወሰድሽ በኋላ ተጠቀሚ። የሰውነትሽን ቆዳ እርጥበቱን ይዞ እንዲቆይ ያደርግልሻል። በተለይ ለደረቅ ቆዳ አሪፍ ነው። ኦሊቬራ ወይም ሬት። ኦሊቬራ በአጠቃላይ ብጉርና ዳርክ ስፖት ካለብሽ መፍትሄ ነው። ኦሊቬራን ያለማቋረጥ ኮንሲስታንትሊ ብትጠቀሚ ዳርክ ስፖትሽን በማደብዘዝ ቀስ በቀስ ያጠፋልሻል። አጠቃቀሙም ኦሊቬራን ጄል በመውሰድ ፊትሽን መቀባት ነው፣ አቆይቶ መታጠብ። ኦሊቬራ በተጨማሪ ፊትሽን ፍክት ያደርጋል። ብላክ ካስተር ኦይል። ጸጉርሽ ቁመቱ እንዲረዝም፣ ዘለላው እንዲወፍር፣ በተለይ በሄርሽ እንዲያድግ ብላክ ካስተር ኦይልን ተጠቀሚ። አጠቃቀሙም ጀስት የሚበቃሽን ያህል ተቀብተሽ ማሳጅ አድርጊ። በጊዜ ቆይታም ለውጡን ታዩዋለሽ። ጤናማና ውብ ጸጉርን ይሰጥሻል። ቡኒ ስኳርና ማር። ብራውን ሹገሩንና ማሩን አንድ ላይ በመቀላቀል እንደ ስክራብ መጠቀም ትችላለሽ። እናም በቀላሉ ኤክስፎሌተር ኖረሽ ማለት ነው። ይህን ውህድ ስትጠቀሚ ለውጡን ወዲያው ታዩዋለሽ። ለስላሳና የሚያበራ ሰውነትና ፊት ይሰጥሻል። ውህዱ የሞተ ቆዳን በማንሳት ፍክት ያደርግሻል። በሳምንት አንዴ ተጠቀሚው፣ እመኚኝ ትወጂዋለሽ። ኮኮናት ኦይልና ስኳር። ኮኮናት ኦይል ከንፈርን ሃይድሬት ሲያደርግ፣ ስኳር ደግሞ የሞተን ቆዳ ያነሳል። አሰራሩም ኮኮናት ኦይልንና ስኳሩን አንድ ላይ በመደባለቅ ከንፈርን ዙሪያውን ማሸት ነው። ይህንን አፕላይ ካደረግሽ በኋላ ከንፈርሽ ሲለሰልስ ይሰማሻል። ይህን ስክራብ በሳምንት 2 በመጠቀም የደረቀና የተሰነጣጠቀን ከንፈር መሰናበት ትችላለሽ። የቆዳ እንክብካቤ ልምድ። የቆዳሽን አይነት ለይተሽ የሚገባውን እንክብካቤ ማድረግ አስፈላጊ ነው። የፊትሽ ቆዳ ለስላሳ ቶን ያለው ሃይፐር ፒግመንቴሽን ለመከላከል መፈልጊ ከሆነ ሺያ በተር፣ ካካኦ በተር፣ ቫይታሚን ሲ ተጠቀሚ። ሰንስክሪን ተጠቀሚ። አዎ፣ ማንኛውም ሴት ሰንስክሪን ያስፈልጋታል። ሰንስክሪን የፊትሽ ቀለም ወጥ እንዲሆንና ሃይፐር ፒግመንቴሽን ይከላከልልሽ። ሰንስክሪን ስትመርጪ ወይም ስትጠቀሚ ዋይት ካስት እንደሌለው እርግጠኛ መሆን አለብሽ፣ ለረጅም ሰዓት ግሎ እንዲያደርግልሽ። ግሎሲ ከንፈር። ሊፕ ግሎስ በአጠቃላይ ሊኖርሽ ይገባል። ከንፈርሽ ቆንጆ እንዲሆንና እንዳይደርቅብሽ ከቦርሳሽ ውስጥ ሊፕ ግሎስ ሊጠፋ አይገባም፣ በማንኛውም ሰዓት እንድትጠቀሚው። ፕሮቴክቲቭ ሄር ስታይል። ጸጉርሽን ትዊስት ቁጥጥር መሰራት። በእርግጥ በጣም ውበት ላይኖሩ ይችላል፣ ነገር ግን ጸጉርሽ እንዳይሰባበር፣ እንዳይደርቅ በመከላከል የጸጉርሽን ጤና ይጠብቅልሻል። ቤቢ ሄር አወጣጥ። ጸጉርሽ በምታስይዝበት ወቅት ቤቢ ሄር ማውጣትሽ ጸጉርሽን ያሳምረዋል። የሚስማማሽን ጥሩ ነው የምትዩን ጄል በመጠቀም በቪዲዮ መሰረት ቤቢ ሄርሽን ማውጣት ትችያለሽ። አፕል ሳይድ ቪኔጋር። የጸጉር ፎሮፎር እያስቸገረሽ ነው? አትጨነቂ። ውሃና አፕል ሳይድ ቪኔጋር አንድ ላይ በመደባለቅ መታጠብ ትችያለሽ። ጸጉርሽን በደንብ ያጸደዋል፣ ፒኤች ቫልዩንም ያስተካክለዋል። አጠቃቀሙም ጸጉርሽን በሻምፖ ከታጠብሽ በኋላ በሁዱ መለቃለቅ ነው። ሳተን ቦኔት። ሳተን ቦኔት ጌም ቼንጀር ነው። በምትተኝበት ሰዓት ጸጉርሽ እንዳይሰባበርና እንዳይደርቅ በማድረግ ጸጉርሽ ወዙ እንዲጠብቅ ያደርግልሻል። ጠዋት ስትነሺም የተንጨባረረና የተያያዘ ጸጉርን ትሰናበቻለሽ። ቫዝሊን ለከንፈር። ቫዝሊን ከንፈርሽን ሞይስቸራይዝ በማድረግ የከንፈርሽን እርጥበት ይጠብቅልሻል። እናም የሬት ማታ ማታ ወደ አልጋ ከመሄድሽ በፊት ቫዝሊን ከንፈርሽን ተቀቢ። አይብሮ ሼፒንግ። የተስተካከለ ቅርጽ ያለው ቅንድብ የፊትሽን ገጽታ ሙሉ በሙሉ ይለውጣል። ስለዚህ የቅንድብሽን ቅርጽ ማስተካከል ለውበትሽ ከፍተኛ አስተዋጽኦ አለው። ንጹህ ጥፍር። አንቺ የምትወጂው ጥፍር ምንም ሊሆን ይችላል፣ ረጅም ወይም አጭር ሊሆን ይችላል፣ ግን ሁሌም ጥፍርሽ ንጹህ መሆን አለበት። ድሬስ ኮንፊደንትሊ። ውበት ራስሽን ስታይል የምታደርጊበት መንገድ ነው። አለባበስሽን ስትመርጪ ለአንቺ ምቾትና የራስ መተማመን ስሜት የሚሰጥሽን ልበሺ። ጥሩ አክሰሰሪ መጠቀም ውብ የሆነ አለባበስ ይሰጥሻል። ኪዩት ሄር ስታይል። ከአንቺ ጋር የሚሄደውን ለጸጉርሽ የማይጎዳውን ሄር ስታይል ተጠቀሚ። የጸጉርሽ ስታይል ጥሩ ከሆነ ኮንፊደንስሽን ይጨምርልሻል። በቂ እንቅልፍ። ከ7 እስከ 8 ሰዓት እረፍት መውሰድሽን ሁሌም እርግጠኛ ሁኚ።
ስፖርት እና ጤናማ አመጋገብ። ስፖርት መስራት ክብደት መቀነስ ብቻ አይደለም፣ ኢነርጂሽን የሚያስተካክል ነገር ነው። ስፖርት ደግሞ ከጥሩ አመጋገብ ጋር ካስኬድሽው፣ ለምሳሌ አትክልት፣ ፍራፍሬ ጥሩ ኢነርጂ እንዲኖርሽ ያደርጋል። የሜካፕ ብሩሽሽን ማጽዳት። ሜካፕ ተጠቃሚ ከሆንሽ ብሩሾችሽን ማጽዳት እንዳትረሺ። የቆሻሻ ብሩሽ የፊትሽን ቆዳ ይጎዳል። ስለዚህ ጥሩ የሆነ ቆዳ ከፈለግሽ በሳምንት አንዴ ብሩሾችሽን ማጽዳት ይኖርብሻል። ኮንፊደንስ። ለውበት ዋነኛው ቁልፍ ኮንፊደንስ ስለሆነ ሁሌም ኮንፊደንት ሁኚ። ውስጥሽ ኮንፊደንት ሲሆን የውስጥሽ ውበት ወደ ውጭ ጎልተው የላይኛውንም ያሳምርልሻል። ለዛሬ ይህን ይመስላል የኔ ቆንጆት። አይሆፕ እንደወደድሻቸው። እናም የቱን እንደወደድሽው ኮሜንት ላይ አሳውቂ። ባይ። መልካም ራስን የጠበቀ ጊዜ ይሁንልሽ።